ሰላም ጤና ይስጥልን የእግዚአብሔር ቤተሰቦች እንደምን ከርማችኋል? ይህ እናውቀውም ዘንድ በቤታችን ያለውን መጽሐፍ ቅዱስ እናጥና በሚል ሰፊ ርዕስ የሚቀርብ የመጽሐፍ ቅዱስ ጥናት ነው። በዚህ ሰፊ የመጽሐፍ ቅዱስ ጥናት ስር የመጽሐፍ ቅዱስ ክፍሎች እየተከፋፈሉ ይጠናሉ። በዚህ መሰረት እስካሁን ትምህርት 4 ላይ ደርሰናል። የመጨረሻው ትምህርታችን ዋናው ርዕሱ ብሉይ ኪዳን የማን ነው በሚል ነው የጀመርነው። በአራተኛው ትምህርታችን ስር ብሉይ ኪዳን የማን ነው የሚለውን መጽሐፍ ቅዱስ ክፍል ጠቅለል አድርገን እያጠናቀቅን ነው ያለነው። ብሉይ ኪዳን የአብርሃም ዘሮች እንደሆነ ተመልክተናል። ኃያል ሕዝብ አደርግሃለሁ፣ ታላቅ ሕዝብ አደርግሃለሁ፣ ስምን አከብረዋለሁ የተባለው አብርሃም እውነትም ዘሮቹ በዛ አይነት ሁኔታ ውስጥ እንዳሉ ተመልክተናል። በዛሬው ዕለት ደግሞ የምንመለከተው ባለፈው የጀመረው ትምህርታችን ማለት ነው ድህረ አዲስ ኪዳኗን እስራኤልን ነው የምንመለከተው። ትምህርት 4:1 ላይ እስራኤሎች የማይቻለውን በረሃውን እንዴት እንደለወጡት አይተናል። ጂንሳቸው በአብርሃም ቃል በተገባላቸው መሰረት የአብርሃም ዘሮች ጂንሳቸው በጣም ነገሮችን ለውጦ የመጠቀም ኃይል አላቸው። ነገሮችን ቪዥን አድርገው አይተው የማይቻለውን ነገር የሚቻል አድርገው የመለወጥ ብቃት አላቸው። ይህ ለታላቅነታቸው የተሰጣቸው ነገር ነው። በብሉይ ኪዳን ውስጥ ሁለቱም ይሰራ ነበር። ማለትም እግዚአብሔር በመለኮታዊ ኃይሉ ጣልቃ እየገባ ይዋጋላቸው ነበር። ከዛም በተጨማሪ ደግሞ ያላቸው ምጡቅ አእምሮ ይረዳቸውና ሰው የማይችለውን ማድረግ የማይችለውን ነገር በቀላሉ አድርገው ተፈጥሮን በጥሩ ሁኔታ እየለወጡ ይጠቀሙ እንደነበረ ተመልክተናል። በዛሬው ትምህርታችን የምንመለከተው ዛሬ በበረሃ የውሃ ምንጫቸው ምንድን ነው? እስራኤል በተፈጥሮዋ በቂ የውሃ መጠን የላትም። የተሰጣት ባለፈው እንዳየነው ሰፊ በረሃ ነው። በረሃውን እንዴት ማልማት ይችላሉ? ለበረሃው ልማት የሚሆናቸውን ውሃ ከየት ያገኛሉ የሚለው ነው የምንመለከተው። እዚህ ላይ ልብ ልትሉ የሚፈለገው ነገር የእስራኤልን ታላቅነት ሳይሆን እዚህ ጋር እየገለጽንን ያለ ነው ድህረ አዲስ ኪዳን እስራኤል አሁን በድህረ አዲስ ኪዳኗ እስራኤል ላይ አዲስ ኪዳን ስለተገባ እንደ በፊቱ እግዚአብሔር በመለኮታዊ ኃይል ጣልቃ ይገባላቸውም። እግዚአብሔር ለሰጣው የጸጋ ስጦታ ስለማይጸጸት በፊት ጂንሳቸው ዘረምህላቸው ለየት ያለ ነው። በዛ ነገሮችን የመለወጥ ቀይሮ የመጠቀም ችግሮችን የመቋቋም ብቃት አላቸው። ብንመለከት ስለ አይሁዳዎች ታሪኮች ብታነቡ ብትመለከቱ ብዙዎችን ነገሮች በቀላሉ ለውጠው ለኑሯቸው ምቹ አድርገው የመጠቀም ብቃት አላቸው። አሁንም እንዳልኳችሁ አሁን የምንመለከተው ይህን ሳይሆን እግዚአብሔር ለሰጠው ቃል እንዴት ታማኝ እንደሆነ ነው የምንመለከተው። ይሄ ለአሁኑ ለአዲስ ኪዳን እምነት የሆነን ዘንድ ነው። እግዚአብሔር አብርሃምን ሲጠራው ቃል ነው የሰጠው። እግዚአብሔርም አምኖ ቃሉን ተከትሎ ወጣ፣ እንደተባለውም ቃሉ በሕይወቱ ሰራለት። እንግዲህ አብርሃም ያመነው ከምንም ነው? ከዜሮ ነው። አሁን ግን እኛ የምናምነው በአብርሃም ዘሮች ስራ ታላቅነት እያየን የአማልክት አምላክ መሆኑን እየተረዳን የተጻፈልን የብሉይ ኪዳን ታሪክ ይህንን ያስረግጥልናል። አምላካቸው የአማልክት አምላክ መሆኑ የአብርሃም አምላክ የአማልክቶች አምላክ መሆኑን እንገነዘባለን። ቴስት አድርገው ነው ልንቀምሰው እንችላለን። እንግዲህ እምነት እግዚአብሔር ቃል የሚለው ዕብራውያን 11:1 ላይ ምን ይላል? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳን ነው። አብርሃምም ወይም አባቶችም ይህ እንደ ጽድቅ ተቆጥሮላቸዋል፣ በዚህም ደግሞ አምነው ተቀብለውታል። ስለዚህ ዓለማት በእግዚአብሔር ቃል እንደተፈጠሩ ይህ የሚታየው ደግሞ ከሚታየው እንዳልሆነ በእምነት ልናጠናክር እምነታችንን ከፍ ልናደርግ ይገባናል። ስለዚህ ያለፈው አሁን የእስራኤልን ታላቅነት የምናነብላችሁ የአሮጌ ኪዳን ታላቅነት ነው። የአሮጌ ኪዳን ታላቅነት እንዲህ የሚታይ የሚጨበት ከሆነ የአዲስ ኪዳን ታላቅነት ደግሞ በጣም ከዛ የሚበልጥ ነው። የብሉይ ኪዳን ታላቅነት መዳረሻቸው ምድራዊ ነው፣ የጦር ዕቃቸው ምድራዊ ነው፣ የሚታይ ነው። ይገላል፣ ይሳላል፣ ስለቱ ይሳላል፣ ወንጭፉ ይወረወራል፣ ቀስቱ ይወረወራል። አንዱ ለብዙ መመለስ የሚችል ነው። መዳረሻቸው ወተትና ማር የምታፈቅለው ከነዓን ነች። የአዲስ ኪዳን ልጆች መዳረሻቸው ግን ሰማይቷ ኢየሩሳሌም ነች። ውጊያችን በደምና በስጋ አይደለም። ሁለተኛ ቆሮንቶስ 10 ላይ እንደሚለውም
ምንም እንኳን እንደ ሰው ልማድ ብንመላለስም እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለም፣ ምሽግን ለማፍረስ በእግዚአብሔር ፊት ብርቱ ነው ይላል ኤፌሶን 6 ላይ። እንግዲህ የጦር ዕቃችን የሚታይ አይደለም፣ ኃይለኞች ነን፣ ጥበበኞች ነን። የተሻለ ኪዳን ነው። ይሄንን የሚያስረግጥልን ያለፈው የነ አብርሃም የእስራኤል አሁን የምናየው የእስራኤልን ታላቅነት የምናየው የእግዚአብሔር ቃል እውነተኝነትን፣ አዲስ ኪዳንም እውነት ነው፣ እምነታችንን ለማነሳሳት ነው። እውነት ነው፣ የእግዚአብሔር ቃል ውሸት አይደለም የሚለውን ለማስረገጥ ነው። ኤፌሶን 6 ላይ ጦር ዕቃችን ይላል በክፉ ቀን ለመቋም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ወገባችሁን በእውነት ታጥቃችሁ የጽድቅን ጦር ለብሳችሁ እግሮቻችሁ በሰላም ወንጌል ተጫምተው ይቁሙ። በሁሉም ላይ የሚንበለበሉትን የክፉን ፍላጻ ልታጠፉ የምትችልበትን የእምነትን ጋሻ፣ እምነት ከሌለን ዋጋ የለንም ማለት ነው። የእምነትን ጋሻ አንሱ፣ የመዳን ራስ ቁር፣ የመንፈስንም ሴፍ ያዙ፣ እሱም የእግዚአብሔር ቃል። ይሄ ነው እንግዲህ የአዲስ ኪዳን ልጆች፣ ይሄ ነው ውጊያችን። ከደምና ከስጋ ጋር አይደለም። ስንታይ ኮሳሶች እንመስላለን፣ ነገር ግን የሰውን ሀሳብ በእግዚአብሔር እውቀት ላይ የተነሳውንም ከፍ ያለ ነገር ሁሉ የማፍረስ ስልጣን አለን። ስለዚህ አሁን በዛሬው ትምህርታችን ላይ የምንመለከተው ድህረ አዲስ ኪዳኗ እስራኤል ትምህርት 2ን እንመለከታለን። በዚህ ላይ እንዳልኳችሁ የእስራኤል ውሃ ምንጭ ከየት ነው? በዛ በረሃ እንዴት ውሃውን ይጠቀማሉ? እግዚአብሔር በትንሽ ነገር ታላላቅ ነገርን ማድረግ የሚችል አምላክ ነው። ይህ የብሉይ ኪዳን አሻራ እንጂ የአዲስ ኪዳን አይደለም። አዲስ ኪዳን ከዚህ የተሻለ ነገር ነው የሚሰሩት። በንባብ ነው የቀረበው። ይህንን እንመለከተዋለን። የእስራኤል የውሃ ምንጭ። ይህ ሁለተኛው የእስራኤል ከፍተኛ ቴክኖሎጂ ነው። ውሃውን ከጨው አጽድቶ ወይንም ዲሳሊኔሽን እና ውሃውን ደግሞ መጠቀም ሪሳይክሊንግ ቴክኖሎጂን ይጠቀማሉ። እስራኤል የውሃ ችግር ያለባት ሀገር ነች። በዚህ ምክንያት የሜዲትራኒያንን ባህር ጠልፈው ከዓለም ትልቅ የሆነውን ውሃን በማስረግ ሂደት ከጨው አጽድቶ ጥቅም የሚሰጥ ግንባታ ቴል አቪቭ አጠገብ ሴርቃ በሚባል ቦታ ገንብተዋል። በዚህ ቦታ የተተከሉ ግዙፍ መሳሪያዎች ውሃውን ከባህር መጠው ስስ ወደ ሆነው ማጣሪያ ያስተላልፉታል። በዚያም ውሃው ከጨው ይለያል። 80% የእስራኤል ንጹህ ውሃ የሚገኘው በዚህ ሂደት ነው። ሌላው ለእርሻ የሚጠቀሙበት ውሃ ነው። ይህን ውሃ በአስገራሚ ሁኔታ ያገኛሉ። የመጸዳጃ ውሃን አጥርተው ደግሞ ይጠቀማሉ። 90% ንጹህ አድርገው ይጠቀማሉ። ይህ የተጣራ ውሃ በትላልቅ ቱቦዎች አልፎ ወደ እርሻ ቦታው ይደርሳል። በምግብ ይዘቱ የበለጸገ ውሃ ነው። ለመስኖ በጣም ተስማሚ ነው። ወደ ደቡቡ በረሃማው የሀገሪቱ ክፍል ይሄዳል። ውሃን ሪሳይክል አድርጎ በመጠቀም ተመክሮ ያላት ሌላው ሀገር ስፔን ናት። ስፔን 20%ን ውሃ አጥርታ ትጠቀማለች። አሜሪካ ከ1% በታች አጥርታ ትጠቀማለች። እስራኤል ከማንም ጋር አትተያይም፣ ከራሷ ጋር ነው የምትወዳደረው። ቴክኖሎጂ ያለ ባዮሎጂ ወይንም ስነ ህይወት ዋጋ የለውም። እስራኤል የባዮሎጂካል የስነ ህይወትንና የስርዓተ ምህዳርን ሳይኮሎጂካል ኢኮሲስተም ቴክኖሎጂን አቀናጅታ ትጠቀማለች። እስኪ ስለ እስራኤል ምርጥ የላም ዝርያ ወይንም ሱፐር ካው እናውራ። ይህ ዓለምን ያስደመመ የወተት ልማት ነው። በአሜሪካና በአውሮፓ በአማካይ በዓመት አንዲት ላም ከ6000 እስከ 7000 ሊትር ወተት ትሰጣለች። በአሜሪካ በአማካይ አንድ ላም በዓመት እስከ 10000 ሊትር ወተት ትሰጣለች። በእስራኤል ግን ከአንድ ላም በዓመት ከ12000 ሊትር በላይ ወተት ይገኛል። ይህች ላም እንዴት የበረሃውን ሙቀት ተቋቁማ ትኖራለች? ይህን ጥያቄ ለመመለስ ይከብዳል። እስራኤሎች ግን ችለውታል። ሙቀታቸውን ለመቆጣጠር ብዛት ያለው ማራገቢያና እርጥበትን የሚረጭ መሳሪያ ይጠቀማሉ። በእያንዳንዱ ላም እግር ላይ በቀን ምን ያህል እንዳመነዠገች እና ምን ያህል እንደምትጓዝ የሚመዘግብ መሳሪያ ተገጥሞላቸዋል። ይህ መሳሪያ አንድ ላም ከትላንቱ ከ2 ደቂቃ ያነሰ ካመነዠገች
የተገጠመለት መሳሪያ ወይንም ኮምፒውተር ህመም እንደተሰማት ያመለክታል። በወተት ውስጥ ያለውን የቅባትና የፕሮቲን መጠን የሚቆጣጠር በከፍተኛ ቴክኖሎጂ የተደራጀ ፋብሪካም አላቸው። ሌላው የተባይ መከላከያ ሂደታቸው ነው። አይጥንና በራሪ ነፍሳትን ለማጥፋት መድኃኒት ይረጫል። ይሁን እንጂ ወጪና የጎንዮሽ ጉዳት አለው። የአፈሩን ለምነት ይጎዳል፣ አፈሩንም ይመርዛል። እስራኤል በቤት ሻን ሸለቆ ስነ ህይወታዊ ወይም ባዮሎጂካል መከላከያዎችን ይጠቀማሉ። ገበሬዎቹ ለጉጉቶች መኖሪያ በሺህ የሚቆጠሩ ሳጥኖችን ማሳቸው ውስጥ አቁመዋል። በዛ ጉጉቶችን ያረባሉ። ጥንድ ጉጉቶች በዓመት ከ2000 እስከ 5000 አይጦችን ያድናሉ። ሌላው የፈጠሩት ባዮሎጂካል ኤር ፎርስ ወይም ስነ ህይወታዊ አየር ኃይል ነው። እነዚህ ባዮቢ ወይም ስነ ህይወታዊ ንቦች በብዛት በመራባት በእርሻ ውስጥ ይለቀቃሉ። እነዚህ የተፈለፈሉ ጥንዚዛዎች ተክል በል አይደሉም፣ ነገር ግን የተፈለፈሉ ተክል በል ትናንሽ ሸሪቶችን ይመገባሉ። ይህ በጣም ውጤታማና የሚያስደንቅ ስራ ነው። ሁሉም ተፈጥሯዊ ነው፣ ኦርጋኒክ ናቸው። በገቢም ደረጃ የሚያስገርም ገቢን ያስገኛሉ። የዛሬው ትምህርታችን ይህንን ይመስላል። እንዳልኳችሁ በዚህ በብሉይ ኪዳን የእስራኤል ታላቅነት ውስጥ የአዲስ ኪዳንን ታላቅነት እንድናይ ነው የቀረበው። ስለ እስራኤል ታላቅነት አይደለም የምናወራው፣ ስለ እግዚአብሔር ቃል ታላቅነት ነው። በሚቀጥለው ጊዜ ደግሞ እስራኤል ይህ ነው የማይባል የተፈጥሮ ሀብት የላትም። ያላት የተፈጥሮ ሀብት ውስን ነው። ነገር ግን ምርቶቿ የዓለም ገበያን አጥለቅልቀዋል። ይህ እንዴት እንደሆነ እንመለከታለን። የዛሬው ትምህርታችን ይሄን ይመስላል። ሰላም ለእናንተ ይሁን።